ኢትዮጵያውያን ይህ መልእክት በኢትዮጵያ ውስጥ ላሉ በኦቲዝም ለሚጠቁ ህጻናት ድምጽ እንሆን ዘንድ ለፌደራል ትምህርት ሚኒስቴር እንዲደርስ ኮፒ ሊንክ ሼር አድርጉልን። ይሄው ምንድነው በኢትዮጵያ ውስጥ ብዙ ህጻናት በኦቲዝም እየተጠቁ ነው። ነገር ግን በህገ መንግስቱ አንቀጽ 36 መሰረት ህጻናት የመማር ጤንነታቸው የመጠበቅ እና እንዲሁም አስፈላጊ እንክብካቤ ሁሉ እንዲደረግላቸው ህገ መንግስቱ የሚያዝና በህገ መንግስቱ አንቀጽ 36 የተቀመጠ ቢሆንም የኢትዮጵያ መንግስት ግን የኢትዮጵያ ትምህርት ሚኒስቴር ብዙ ጊዜ ትኩረት የሚያደርገው መስማት ለተሳናቸውና ሌሎች አካል ጉዳቶች እንደዚሁም ማየት የተሳናቸው ሌሎች አካል ጉዳት አይነቶችን ነው። ነገር ግን በኦቲዝም የተጠቁትን መንግስት ትኩረት አድርጎ በየክፍለ ከተማው ትምህርት መማሪያ ትምህርት ቤት አልሰራላቸውም፣ በየክልሉም የለም። ስለዚህ ለነዚህ ሰዎች ለህፃናት ቤተሰብ አብሮ እየተሰቃየ መከራ ያየን ያለው የግል ትምህርት ቤትን ደግሞ አሉ የተለያዩ ግል ትምህርት ቤቶች በኦቲዝም ለተጠቁት። ነገር ግን የኢትዮጵያውያን ብዙ ሰዎች በጣም ውድ ስለሆነ አፎርድ አድርገው ያንን ከፍለው መማር አይችሉም። ስለዚህ ለብቻ ደግሞ ለየት ያለ እንክብካቤ የሚፈልግ የህመም አይነት ስለሆነ ከዚህ በኋላ መንግስት አስፈላጊውን ትኩረት አድርጎ ህገ መንግስቱ ሊከበር ስለሚገባና እናቶች ቤተሰብ ለአብሮ ከህፃናቶቹ ጋር ሊቸገር ስለማይገባ በየክፍለ ከተማው እንዲሁም በየክልሉ በተቻለ መጠን የኦቲዝም ተጠቂዎች ትምህርት ቤት ሊዘጋጅ ይገባል። ደሆች ብዙ እየተበደሉ ነው። ልጆቻቸውን የግል ትምህርት ቤት ከፍለው ማስተማር ስላልቻሉ ይህ መልእክት ለትምህርት ቢሮ ለፌደራል መንግስት እንዲደርስ በሙሉ ኮፒ ሊንክ ሼር አድርጉልኝ። የእናንተው ሌጋል ክሊኒክ ጠበቃና የህግ አማካሪ ነኝ። ለዛሬው ያለኝ ሐሳብ ይሄ ነው። አመሰግናለሁ።